ወደ እግዚአብሔር እንመለስ በሉት። አሞጽ ደግሞ የእግዚአብሔርን ጽድቅ ፍርድና ፍትህ ላይ ነው በጣም ፎከስ ያደረገው እና ፍትህ ስለተዛባ እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ይቀጣል፣ እግዚአብሔር ፍርድ አለ ነው የአሞጽ ትንቢት ይሄ ነው። እግዚአብሔር ይቀጣል። በጣም ብልጽግናቸው ከአቅማቸው በላይ ስለነበር እስራኤል ግዛቷን በጣም እያስፋፋች ስለነበረ ብዙ በደል ነበር። ባይዘው በጣም ብዙ በደል፣ ሰዎች በጣም ይጨቆኑ ነበር፣ ፍትህ በጣም ይዛባ ነበር። በጣም ልቅ የሆኑ ብዙ በአሕዛብ መካከል የሚሰሙ ኃጢአቶች በእስራኤል መካከል ተገኝተው ነበር። ሰሜኑም ደቡቡም እስራኤል ላይ ማለት ነው። የአሞጽ ትንቢት ለሰሜን እስራኤልም ነው ለደቡቡም ለሁሉም የተነገረ ትንቢት ነው እና እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ነገሮችን እግዚአብሔር ይቀጣል። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ጻድቅ ነው። ስለዚህ የፍትህ አምላክ ነው። ፍትህ የምታዛቡ ሰዎች ተጠንቀቁ ነው የሚለው። ባይዘው ከቤተ መንግስት ጀምሮ ከነ ኢዮርብዓም ጀምሮ እስከ ታችኛው ቤት ድረስ አሞጽ ይሄንን ትንቢት ይናገራል። የፍትህ አምላክ ነው። የዙፋኑ መሰረት ጽድቅና ፍትህ ነው የሚል አንብባችኋል። የእግዚአብሔር የዙፋን መሰረቱ ጽድቅና ፍትህ ነው። እግዚአብሔር ጀስት ነው። ታውቃላችሁ አይደል? እግዚአብሔር ጻድቅ ነው። እንደነዚህ አይነት ነገሮች ሲዛነፉ ባይዘው መልስ የሚሰጠው ስጋ ለባሽ አይደለም፣ እግዚአብሔር ነው መልስ የሚሰጠው። ፍትህ ሲዛባ ፍርድ ቤት አይደለም የሚያስተካክለው፣ እግዚአብሔር ነው የሚያስተካክለው። አንዳንዴ የፍትህ መዛባቱ ኮርት ድረስ ሊሄድ ይችላል። የፍትህ መዛባቱ ነገስታቱን ሁሉ ኮራፕት ሊያደርጋቸው ይችላል። ጌታ ኢየሱስ ክርስቶስ ያለው እሱን አይደል እንዴ? ያቺ ሴት ሁሌ የምናነሳት ጸሎት ላይ ነው ብዙ ጊዜ የምናነሳት ፍርድ የተዛባባት ሴት መበለት ናት የሚላት ከባለጋራ ጋር ፍረድልኝ ብላ ሄደች እኮ ፍርድ ቤት ነው። ዳኛ ነው ሰውየው። ፍትህ ሲዛባ ዳኛውም ጭምር ነው ፍትህ ያዛባው። ስለዚህ ለዚህ የፍትህ መዛባት መልስ የሰጠው እግዚአብሔር ነው፣ ዳኛው አይደለም። ፍትህን፣ ኦርደርን፣ እንደነዚህ አይነት ነገሮችን የሚያስተካክላቸው እግዚአብሔር ነው። ድሮም ዘንድሮም ወደፊት እግዚአብሔር የፍትህ አምላክ ነው። እናንተ በጣም ፍትህ እንደማታጓዱሉ ተስፋ አደርጋለሁ። ፍትህ የሚጓደልባችሁ ልትሆኑ እንደምትችሉ። ፍትህ በጣም ከተጓደለባችሁ ቃል መስጠት ነው። እንደምታየው ነው። ጌታ ሆይ በሉት። እሱ መቶ ቦታ ያስይዟል። የኔ ሥራ ነው። አሜን በሏ። እና የአሞጽ ትንቢት በጣም የሚያተኩረው እዛ አካባቢ ነው። በጣም አንድ የሚገርመኝ አሞጽ እንደነ ጌልጌላ እንደነ ቤቴል ያሉ እስራኤል በጣም የምትመካባቸው ቦታዎች አሏት። እነ ሆሴም ተናግረዋቸዋል። በጣም እስራኤል የምትመካባቸው ቤቴል አለ፣ ጌልጌላ አለ ይላሉ። እና ሄደን እግዚአብሔርን በዛ እናመልካለን። መስዋዕት አይደለም የሚፈልገው ይላሉ። አዎ በጣም ባለጠጋ ሆነዋል። አዎ የሚፈልገውን በኩር እንከን የሌለበት ያለውን መስዋዕት ወስደን እናቀርብለታለን። የት ቤቴል፣ የት ጌልጌላ፣ የት እግዚአብሔር እገኛለሁ ያለበት ቦታ እናቀርብለታለን። ተመልሰን ስንሄድ ግን እንደፈለግን ነው የምንኖረው። መስዋዕት አይደለ የፈለገው እግዚአብሔር። አሁን እንትን አይደለ አምጡ ያለን። አዎ አስራታችንን በአግባብ እናስገባለን፣ መስዋዕት በአግባብ እናቀርባለን፣ የሚፈልገውን በሙሉ እናደርግለታለን። ፐርሰናል ህይወታችን ላይ ግን እግዚአብሔር እንዳይገባ ምን ማለት ነው? ቸርች እመጣለሁ፣ መስዋዕቱን አቀርባለሁ፣ ፍርድ አዛባለሁ። ይቺ የሚፈልገው ቸርች መጥቼ እንድዘምር አይደለ? እዘምርለታለሁ። የሚፈልገው በሰዓት መጥቼ እንድጸልያለሁ፣ በቃ ጸልያለሁ። አዎ የምትፈልገው ይሄን ነው፣ ያው እንካ እለዋለሁ። ተመልሼ እጄስ የፈለኩትን አረጋለሁ ሲል አሞጽ እንዳለ ቤቴል ትማረካለች፣ ጌልጌላን ፈጽማ ትጠፋለች። የምትመኩት በሱ ነው። አዎ እንግዲያው እነሱ ይጠፋሉ፣ እኔን ፈልጉ በህይወት ትኖራላችሁ። እኔ እሱን አይደለም የፈለኩት፣ እምፈልገው እናንተን ነው፣ እናንተ ደግሞ እኔን ፈልጉኝ። እግዚአብሔርን መፈለግ ከዚህ ፕሮግራም ያልፋል። እግዚአብሔርን መፈለግ ሴሪሞኒያል የሆኑ ነገሮችን ከመፈጸም ያልፋል። እግዚአብሔርን መፈለግ ህይወት ነው፣ ኑሮ ነው፣ አቋም ነው፣ ድርጊት ነው፣ የህይወት ለውጥ ነው። እግዚአብሔርን መፈለግ አሞጽ በጣም ቻሌንጅ የሚያደርጋቸው በዚህ ነው። እና ይሄ እናንተ ጋር ስለሌለ እግዚአብሔር እቀጣለሁ እያለኝ ነው የአሞጽ ትንቢት። ባይዘው ይሄንን አጥቻለሁ ህዝቤ ላይ እና እቀጣለሁ ህዝብ ብሎ ትንቢት። አሁን እሱ ጋር አይደለም ያለሁት። የሚቀጥለው ለመናገር ግን ይሄንን ሳልናገር አይቻልም። ኮንቴክስት አውድ ስለሆነ ከዚህ ጋር የተያያዘ ነው።
የሚገርማችሁ እስከ ምዕራፍ 9 ቁጥር 10 ድረስ እንደዚህ እየተናገረ መጣና በቁጥር 10 እና በቁጥር 11 መካከል ያለ ሽፍት እንደዚህ አይነት ሽፍት ተደርጎ ራሱ ያውቅ ግልበት አረገው። እግዚአብሔር እኮ ነው የሚያደርገው። አሞጽማ ያለው ነው ቆሞ እያለ ያለው የሰራዊት ጌታ እግዚአብሔር እንዲህ ይላል ሲል ህዝቡ ይሰማል። አንሰማህም፣ አንተ የምትለውን አንፈልግም ማለት አይችሉም። ምክንያቱም አሜሲያስ ሐሰተኛ ነው። ትሞታለህ አለው፣ ሞተ ይላል። አሜሲያስም ሞተ ይላል። ሐሰተኛ ነው ሰው። ስለዚህ ህዝቡ እግዚአብሔር በአሞጽ በኩል እየተናገረ እንደሆነ ኦልሬዲ ገብቷቸዋል፣ እየሰሙት ነው። እስከ ቁጥር 10 ድረስ ያንን ተናግሮ እግዚአብሔር እንደዚህ አደርጋለሁ ይላል ሲል ይመስለኛል ህዝቡ ልቡ ይነካል፣ ስብር ይላል። እግዚአብሔር ይህንን ከሚያደርግብን እኛ እንመለሳለን። ትክክል ነው፣ በድለናል። የሚፈልገው በጉንና በሬውን ዋኖሶቹን የመሰለን እኛን አልመሰለንም። ለካ በሬ በግና ዋኖስ እኛን ማግኛ መንገዱ እንጂ እግዚአብሔር የሚፈልገው እኛን ነው። በግ ይዘና ያለ በግ ፈልጎ አይደለም እግዚአብሔር በበጉ በኩል እኔን ሊነካኝ። አሜን በለዋ። ለዛ እኮ ነው በጣም ሲያስቸግሩት እግዚአብሔር መጣና እንደዚህ ያለ አልፈልግም ከዛሬ ጀምሮ አለ። ሚልኪያስ ላይ ትዝ ይላችኋል። እንደውም በር ማንም ይዘጋልኝ በግ እንዳይመጣ እኔ ጋር በሬ ምናምን አልፈልግም። ለምን? በሺህ ተራሮች ላይ ያለው የኔ አይደለም ወይ አለ። ለበግማ አንተ የማታውቀው ሺህ ተራራ ላይ እኮ የማይቆጠር የበረሃ በግ ምንም ያክል ገበያ ማታገኘው በግ አለ። እሱ ሁሉ እኮ የኔ ነው። እኔ አጣው እንዴ በግ በበጉ አቋርጬ ልጨብጥ ነው። አንተ ማትመጣ ከሆነ በጉ ምን ያደርግልኝ? አልፈልግም፣ በቃ በዛው ይቅር። በእውነት መገናኛ ዋና ሆኖ እኛ እንዳንጠፋ የሚፈልገው ይሄን አይደል እንዴ እያልን እየሰጠን እኛ እንዳንታጣ ጎናቸው አለ። መስዋዕትንም አንተንም ይፈልጋል በሉት፣ ንገሩት። አዲስ ኪዳን ደግሞ ሞር አድቫንስ ነው። ሕያው ቅዱስና እግዚአብሔር እንደሚያሳይ መስዋዕት እኛው ነን። ምስጋናህን ብቻ ሰጥተህ መሄድ አትችልም። አንተ ራስህ ነህ መሰዊያው ለምትቀርበው። አንድደህ አትሄድም፣ አንተ ነህ የምትነደው። የሚቃጠል መስዋዕት አንተ ነህ፣ እዛው ላይ ነው የምትቀርበው። ከዛስ በበጎ ፈቃድ ነው ባይዘው ለአእምሮ የሚመች አገልግሎት ነው። ትቀርብለታለህ፣ ከስር ይለኩሳል እግዚአብሔር፣ ትነዳለህ። አሜን በሉ። አይዟችሁ፣ አያቃጥልም። ለእግዚአብሔር የሚገባ ኑሮ ነው እና በቃ ይሄዳል፣ አይሞትም። ሕያው ነው መስዋዕቱ፣ እየቀረበ ሕያው እያቀረብን ሕያው። አሜን ነው። ስለዚህ እግዚአብሔር እኛን ይፈልገናል። የአሞጽ መጽሐፍ እሱ ነው። እና አጥቻችኋለሁ፣ የላችሁም፣ እፈልጋችኋለሁ፣ ግን ካልመጣችሁ በቃ እኔ ምንም ማድረግ አልችልም። የምትሰሩ ስራ ደግሞ በኋላ ዋጋ እንዳያስከፍላችሁ ተመለሱ ይላል። ህዝቡ እንመለሳለን ያለ ይመስለኛል። ከዛ ቁጥር 11 9:11 ያነበብነው ክፍል ምንድነው የሚለው? ዋው! እግዚአብሔር የቀጠረው ቀን አለ። በጣም ህዝቡ እግዚአብሔር ሊቀጣን ነው፣ ልንሞት ነው፣ ልንጠፋ ነው፣ በቃ እግዚአብሔር ወደ መቃብር ሊልከን ነው፣ እስካሁን የመጣው የፍርድ ቃል በሙሉ ላያችን ላይ ሊወርድ ነው ብለው ድፍት ሲሉ በእግዚአብሔር ፊት እግዚአብሔር እንደዚህ ያለ በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ ብሎ እግዚአብሔር ስለ ወደፊቱ ነው የሚናገረው። ስለ ወደፊቱ የተበላሸ ነገር አለ፣ የወደቀ ነገር አለ አይደል? ሊትራሊ ቃሉ የሚናገረው የዳዊት ድንኳን ወድቃለች ነው ያለው እግዚአብሔር። አንድ ዳዊት ስለሚባል ግለሰብና በሱ በኩል ስለቀጠለ ንጉሳውያን ቤተሰብ አይደለም እግዚአብሔር እየተናገረ ያለው። በዳዊት በኩል እግዚአብሔር ስለጀመረው ብርቱና ታላቅ ስለሆነ መለኮታዊ አሰራር ነው እግዚአብሔር እየተናገረ ያለው እንጂ ዳዊት ነበር፣ ከዛ ሰለሞን ነበር፣ ከዛ ኢዮሮብዓም መጣ፣ ከዛ በኋላ እንትን ወደቀ፣ እንትን ፈረሰ አይደለም። ስለዛ ሰውዬ ቤተሰብ አይደለም እግዚአብሔር እያወራ ያለው። በእስራኤል መካከል ስለሚኖር መስዋዕት፣ በእስራኤል መካከል ስለሚቀርብ አምልኮ፣ በእስራኤል መካከል ስለሚኖር እግዚአብሔርን መካከለኛ ስላደረገ ሕይወት ነው እግዚአብሔር ወድቋል አለ። የወደቀ የዳዊት ድንኳን አለ። ያቺን የወደቀችውን የዳዊትን ድንኳን በዚያን ቀን አነሳታለሁ፣ አድሳለሁ፣ ወደ ሕዝቤ ወደ እስራኤል እመለሳለሁ አለ እግዚአብሔር። እመጣለሁ። እግዚአብሔር ቀን ቀጠረ። ያቺ ቀን እግዚአብሔር ያድሰን፣ እግዚአብሔር ያንሳን፣ እግዚአብሔር እንደገና ፊቱን እንደገና መገኘቱን እንደገና ብርሃኑን ይመልስልን። ብዙ እድል አለን ከነሱ በላይኛ የወደቀ ነገር አለ። በጣም ብዙ
ሊወድቅ ጫፍ ላይ የደረሰ ነገር አለ። በጣም ብዙ እየፈራ እየተሰጋለት ያለ ብዙ ነገር አለ። በዚህ አካሄዱ ከቀጠለ አንዳንድ ቦታ ወንጌል በጣም ዘመናዊ ከመሆኑ የተነሳ እውነትን ቆሞ መናገር ከባድ የሚሆንበት ጊዜ እየመጣ ነው። እውነትን ቆሞ መናገር እግዚአብሔር የሚፈልገው ይሄና ይሄን ነው ብሎ መናገር ኮምፕሮማይዝ የሚደረግበት ዘመን እየመጣ ነው። በጣም ብዙ ነገር እየወደቀ ነው። በምንድን ነው ይሄንን የምናስተካክለው? በመመለስ በእግዚአብሔር ፊት በመውደቅ በመጸለይ የእግዚአብሔርን ፊት በመለመን እግዚአብሔር እንዲመለስ በመለመን ንስሐ መግባት ነው ግዴታ። ተንበርክኮ ረጅም ሰዓት ፊቱን መፈለግ ነው። አዎ ወደ ቃሉ መመለስ፣ ለቃሉ ታማኝ መሆን፣ የህይወት አቋም ማስተካከል፣ መቀየር፣ መንገድ መለወጥ አዎ ግዴታ ነው። እግዚአብሔር አነሳለሁ ሲል እሺ ማለት አለበት ሰው። እግዚአብሔር ማንሳቱ አይቀርም። ለምን በዚህ ትውልድ አያነሳው? ይህንን ቃል እግዚአብሔር ለሚቀጥለው ትውልድ ለምን ያሻግረዋል? ከተመለሱ እኮ ይመልሳቸዋል። እሺ ካሉና ዝቅ ካሉ እኮ እግዚአብሔር በዚህ ዘመን እኮ ያደርገዋል። ማንም አላለም። ህዝብ ሁሉ ቅድም ያልኳችሁ አይነት ማህበረሰብ ነው። እጅግ ቅንጦት የሞላበት ህይወት እየኖሩ ነው። በዚህ መሃል ነው እግዚአብሔር መጥቶ የሚናገረው። ፋይናንሻሊ በጣም ተባርካለች እስራኤል። በአገር ደረጃ ግዛቷ በጣም ትልቅ ነው። ዙሪያዋ ያሉ ነገስታቶች ይፈሯታል። በሚሊተሪና በኢኮኖሚ በጣም ገዢ ናት። ህይወት ወድቋል አለ እግዚአብሔር። በሚታየው ነገር በጣም በልጸጋችኋል። ህይወት ከኔ ጋር ያለ ግንኙነታችሁ ወድቋል። ከኔ ጋር ያለ ግንኙነታችሁ ከወደቀ የሚታየውም ነገር አይቆይም አለ እግዚአብሔር። እና ተመለሱ። ይህንን እግዚአብሔር የሚናገረው ለቃል ኪዳን ህዝብ ነው፣ ለአብርሃም ዘር ነው። የዳዊት ድንኳን ከተባለ እየተነገረ ያለው ለእስራኤል ህዝብ ነው። ዳዊት የእስራኤላውያን ነው፣ የአሕዛብ አይደለም። ዳዊት የእስራኤል ንጉሥ ነው። እግዚአብሔር ስለ አብርሃም ቢናገር አብርሃም ቢል ኦኬ ስለሆነ ነገር እያወራ ነው። ዳዊት ካለ ስፔሲፊክ እየተወራ ያለው እስራኤል ነው። መሲያኒክ ላይን ነው የሚወራው። አሕዛብ ጋር ሄዶ ትንቢት ተናግሮ የለ። ይሄው ሰውዬ ባገለገለበት ዘመን ያገለገለው ዮናስ ትንቢት ዮናስን እዚህ ቦታ እንደሰበኩት አስታውሳለሁ። አሶር መንደር ሄደ። ትዝ ይላችሁ? ነነዌ የአሶር ዋና ከተማ ኢትዮጵያ ገብቶ አዲስ አበባ ቢመጣ የአንድ ቀን መንገድ ያክል ሄደ። ነነዌ ታላቅ ነበረች። ዮናስ ትንቢት ሲናገር ነነዌ ትወድቃለች አይደለም ያለው፣ ታላቂቱ ነነዌ ያለው። ታላቅ ናት ከተማዋ። ሪቢሊየስ አመፀኛ ከተማ ናት። ዮናስ ቆሞ በዚህ ጊዜ ካልተመለሳችሁ በእነዚህ ቀናት ነነዌ ትገለበጣለች ሲል ንጉሱ ሰማ አይደለም የሚለው ቃሉ። ንጉሱ ሰማ። ከዛስ ከንጉሱ ጀምሮ እስከ ታችኛዋ ሴት ድረስ አዋጅ ወጣ። እሱ ብቻ አልበቃቸው፣ እንስሶቹ እንዳይበሉ አለ። እንስሳ ይጹ ምግብ እንስሶቹን ከለከሉ። ሁሉም ወድቀው ንስሐ ገቡ። መጽሐፍ እንደዚህ ይላል፣ እግዚአብሔር ሊያመጣባቸው ከነበረው ጥፋት ተጸጽቶ ተመለሰ። ዮናስ አጠፋለሁ ብሎ ነገር ትጠፋላችሁ። አይ ቲንክ ዮናስ እንደዛ አይነት ትንቢት ተናጋሪ ነው አይደል? ትጠፋላችሁ ደስ ይል ተመለስኩ ሲል ከፋው የሚል ቃል። አንዳንድ ሰው እንደዛ ወንጌል ዝም ብለህ ለምን ትናገራለህ? እግዚአብሔር ካለን ያው ጠቅሱ የሚልበት ቦታ ላይ እንላለን ስንደርስበት። ሲኦል ትገባለህ ከሚል በላይ ከባድ ፍርድ አለ እንዴ? ሰው እኮ ሲኦል ይገባል እኮ። ወንጌሉ እኮ ይጉን አይደል? ሰው እኮ በክርስቶስ ካላመነ ሲኦል ይገባል። መሬት ላይ ምንም ቢያደርግ መሬት ላይ ችግር የለውም። የሆነ ቀን እድል ከሰጠና ከተመለስክ መሬት ላይ ሰው እንደፈለገ ኖሮ ኧረ ችግር የለው ኧረ እግዚአብሔር የሚባል የለም ምናምን እያለ ኖሮ መጨረሻ ላይ ቢያወራርደው ከባዱ እኮ እሱ ነው። ዘላለም ነነዌ ትገለበጣለች። ድፍታል። እነሱ እኮ አምላካቸው እኮ ካሞሽና ሞሎክ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል ያለው ዮናስ ሰው ሀገር ገብቶ በእስራኤል አምላክ እኮ ነው የተናገረው። እግዚአብሔር የትኛው? የእስራኤል አምላክ ያህዌ እና ነነዌን እገለብጣታለሁ ብሎኛል ሲል እንውደቃሉ። አማልክቶቻቸውን በሉ ቆይ እናንተ ሌላ ጊዜ ብለው የእስራኤል አምላክ ትክክለኛ ነው ብለው እግዚአብሔር ሊያመጣ ከነበረው ነገር ተመለሰ። ዮናስን መጣና እንደዚህ ያለው ነነዌ ንስሐ ገቡ አለው። ዮናስ ቆሞ እንደዚህ አየ። ከተማውን የሚንቀሳቀስ ሰው የለም፣ በሙሉ ተንበርክከዋል።
እንስሶች ከእንትናቸው አልወጡም ወዶች እንዲግጡ። እንስሳ በሙሉ ጾሟል። ከብት በሙሉ ይጮሃል። ምግብ ይላሉ ከብቶቹ ሲሉ ጾም ጸሎቱ ነው። ህዝቡ ወደ እግዚአብሔር ይጮሃል፣ ከብቶቹ ደግሞ ወደ ገዢዎቻቸው እግዚአብሔር ካልተመለሰ አትበሉም ይሏቸዋል። ለምን? ምን ያደርጋል? በልታችሁ በኋላ ከምትሞቱ ጾማችሁ ብትኖሩ። ተመልሰን በህይወት እንኑር። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ። በእግዚአብሔር ቤት ውስጥ ስላለን መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ሚስጥር መንፈሳዊ ዓለም ነው። አነሳለሁ አለ እግዚአብሔር። እምትመለሱ ከሆነ በዛን ቀን የወደቀ ፌል ያረገ የተንኮታኮተ አይነሳም የተባለውን የዳዊትን ድንኳን መልሼ ታነሱታላችሁ አይደለም ያለው? እናንተ ትመለሳላችሁ፣ እኔ አነሳዋለሁ። እስቲ አሜን በሏ። የዳዊት ስርወ መንግስት ጀማሪ እግዚአብሔር ነው። የዳዊት ስርና መሰረት፣ ዳዊት ራሱ መሃል ላይ ነው የመጣው። ስርና መሰረት የሚባል አለ። ከስር ዳዊት ከላይ ነው። ስርና መሰረቱ ክርስቶስ ነው። አሜን በሏ። ጀማሪው እኔ ነኝ አላው። እማነሳው እኔ ነኝ፣ እማነሳው እኔ ነኝ። ከተመለሳችኋል አነሳለሁ። በመመለስ ውስጥ ያለ የተሐድሶ በረከት ልነግራችሁ አልችልም። ስንመለስ ወድቋል፣ ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። እኔ እያወራሁ ያለሁት እንደ ዓለም አይደለም፣ እንደ ቸርች ነው እያወራሁ ያለሁት። ስንመለስ እግዚአብሔር በቤተ ክርስቲያን ውስጥ የጠፉ ጠረኖቹን ያመጣል፣ መዓዛው ይመጣል። ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። ዝብርቅርቅ ያለውን ነገር እግዚአብሔር ያስተካክለው። በጣም በትህትና ጎናችሁ ያለው ሰው ወደ እግዚአብሔር